የሰንበት ቀን እሁድ ነው ወይስ ቅዳሜ? ብዙ ጊዜ ከሚነሱ ጥያቄዎች መካከል አንደኛው ይሄ ሆኖ እናገኘዋለን። እስቲ ወደ መጀመሪያው እንመለስ። ዘፍጥረት ምዕራፍ 2:2 አብረን እናንብብ። እግዚአብሔር ይሰራ የነበረውን ስራውን በሰባተኛው ቀን ላይ ፈጽሞ ነበር። ስለዚህ ይሰራ ከነበረው ስራ ሁሉ በሰባተኛው ቀን አረፈ። እግዚአብሔር ሰባተኛውን ቀን ባረከው፣ ቀደሰው። ካከናወነው የመፍጠር ስራ ሁሉ ያረፈው በሰባተኛው ቀን ነውና ይላል። እዚህ ጋር ነው ወገኖቼ ሰንበት የተጀመረው። ሰው ያስቀመጠው ቀን ወይ ደግሞ የአይሁድ ሕዝብ ከመፈጠሩ በአብርሃም ዘር በኩል እግዚአብሔር ሊሰራ ያሰበውን እቅድ ለሕዝቡ ከማወጁ በፊት አስቀድሞ በፍጥረት በሰባተኛው ቀን እግዚአብሔር ያስቀመጠው ቀን ነው። ስለዚህ የእግዚአብሔር የእረፍት ቀን ነው። በእግዚአብሔር የተባረከ ቀን ነው። እግዚአብሔር ለራሱ የለየው ቀን ነው። መጽሐፍ ቅዱሳችንን በደንብ በጥልቀትና በጥንቃቄ ስንመለከት ከሳምንቱ ሰባተኛው ቀን ተብሎ የተገለጸው ሰንበት ተብሎ የተሰየመው ቅዳሜ ቀን ነው። ዛሬ እኛ ቅዳሜ ቀን ብለን የምንገልጸው ይገርማቸዋል። ሰንበትን ወይም ደግሞ ቅዳሜን ክርስቶስ ራሱ ጠብቆታል። ሉቃስ ወንጌል ምዕራፍ 4:16 ስናነብ ከዚያም ወዳደገበት ከተማ ወደ ናዝሬት መጣ፣ እንደ ልማዱም በሰንበት ቀን ምኩራብ ገባ፣ ሊያነብም ተነስቶ ቆመ ይላል። ስለዚህ የሰንበት ቀን የተጀመረው በሙሴ ሳይሆን ያለቀውም በክርስቶስ ሳይሆን አስቀድሞ በፍጥረት መታሰቢያ ተጀምሮ እስከ መጨረሻው የሚቀጥል እግዚአብሔር ራሱ ያስጀመረው ሳምንታዊ መታሰቢያ የሆነ አእምሯችን ወደሱ እንድንሰበስብ የሚረዳን እግዚአብሔር በእጆቹ የፈጠረን እንደሆነ እንድናስብ የሚያደርገንና እረፍታችን ያለው በሱ ብቻ መሆኑን እንድናውቅ የሚረዳን የተባረከ የሰንበት ቀን ቅዳሜ እንደሆነ እንመለከታለን። መጽሐፍ ቅዱስን ብቻም ሳይሆን ታሪክም ወደ ኋላ መለስ ብለን ስንመለከት የሳምንቱ ሰባተኛ ቀን ቅዳሜ እንደሆነና ይህም ደግሞ በ10ቱ ትእዛዛት ውስጥ እንደተቀመጠ ዘጸአት ምዕራፍ 20 ቁጥር 10 ስናነብ እናገኛለን። እዛ ጋር እንደዚህ ይላል፣ ሰባተኛው ቀን ግን ለአምላክህ ለእግዚአብሔር ሰንበት ነው። በዚያ ቀን አንተም ሆንክ ወንድ ልጅ ወይም ሴት ልጅ፣ ወንድ አገልጋይ ሆነ ሴት አገልጋይ፣ ወይም እንስሳት ወይም በደጅ ያለ መጻተኛ ምንም ስራ አትሰሩም ይላል። ስለዚህ ሰባተኛው ቀን እግዚአብሔር የባረከውና የቀደሰው እንደሆነ እናያለን። አሁን ደግሞ ወደ ክርስቶስ ታሪክ ጠለቅ ብለን እንግባ። እንደምናውቀው ክርስቶስ በመስቀል ላይ የተሰቀለው ዕለተ አርብ ቀን እንደሆነ ወይም ደግሞ መዘጋጃ ቀን እንደሆነ እንመለከታለን። በቅዳሜ ቀን ወይም በሰንበት ቀን ክርስቶስ በመቃብር ውስጥ እንዳረፈና ከዛም ደግሞ እሁድ ማለዳ ከመቃብር እንደተነሳ ዛሬም ትንሣኤ ተብሎ በዓለም ሁሉ የሚከበረው ቀን እሁድ ቀን እንደሆነ እንመለከታለን። መጽሐፍ ቅዱሳችን ሀሳብ እንረዳ ሉቃስ ወንጌል ምዕራፍ 24:1 ላይ ግልጽ አድርጎ ሲያስቀምጥ በሳምንቱ መጀመሪያ ቀን ሴቶቹ ያዘጋጁትን ሽቶ ይዘው እጅግ ማለዳ ሳለ ወደ መቃብሩ ሄዱ ይላል። በመቃብሩ ጋም ከሄዱ በኋላ ክርስቶስ እንዳልነበረና እንደተነሳ ስናይ ይህም ደግሞ በሳምንቱ የመጀመሪያ ቀን ስለሚል ይሄ ሳምንቱ የመጀመሪያ ቀን ወደ ፍጥረትም ስንመለከት እሁድ እንደሆነ የሳምንቱ ሰባተኛ ቀን ደግሞ ቅዳሜ እንደሆነ እንመለከታለን ማለት ነው። ስለዚህ ክርስቶስ አርብ ቀን ከሞተ ቅዳሜ ቀን ካረፈ እሁድ ቀን ከተነሳ ሰንበት በመካከል ያለው ቅዳሜ እንደሆነ ግልጽ በሆነ መንገድ እንመለከታለን። ስለዚህ ወገኖች ቀጣይ ጊዜ ማንኛውም አይነት ሰው የሰንበት ቀን መቼ ነው እሁድ ነው ወይስ ቅዳሜ ብሎ ቢጠይቅህ ወይም ቢጠይቅሽ ፈገግ በይና ፈገግ በልና እግዚአብሔር ከጅምሩ በፍጥረት የባረከው የቀደሰው ሰባተኛው ቀን ቅዳሜ ነዋ ብላችሁ መልሱ። አመሰግናለሁ።